ረጅም ዓመት በትዳር ኖረው ከጊዜ በኋላ ያለ መግባባት፣ ያለ መከባበር፣ ያለ መደማመጥና እርስ በርስ ያለ መተጋገዝ እንደ ድሮ የጋራ ሚስጥርን የግል አድርጎ መያዝ በአብዛኛው ጊዜ ልጆች ከወለዳችሁ በኋላ በየቀኑ እንደዚህ አይነት ሁኔታዎች ሲኖሩ ለዲፕሬሽንና ለስትረስ ትጋለጣላችሁ ማለት ነው። ይሄ ደግሞ ከፍ እያለ ሲሄድ ለሌሎች በሽታዎችም የማጋለጥ እድሉ ከፍተኛ ነው ማለት ነው። አንድ ቤት ለረጅም ዓመት ኑራችሁ ነገር ግን ከጊዜ በኋላ በተለያዩ ምክንያቶች በጋራ ባለመግባባት ባለመስማማት በእናንተ ላይ በሚደርሱ እያንዳንዱ ጫናዎች ላይ ትዳራችሁ ከቀን ወደ ቀን ጭንቀትና ድብርት ውስጥ እያስገባችሁ ሊቀጥል ይችላል ማለት ነው። አንድ ቤት እየኖራችሁ የተፋታችሁ ያክል ስሜት ልታስተናግዱ ትችላላችሁ። ይሄ ነገር ደግሞ ከእናንተ አልፎ ልጆቻችሁ ላይም ከፍተኛ የሆነ ተጽዕኖ ተግዳሮት ይኖረዋል ማለት ነው። ስለዚህ በትዳራችሁ ረጅም ዓመት ኖራችሁ ነገር ግን ከጊዜ በኋላ በተለያዩ ምክንያቶች ሊሆን ይችላል ያለ መግባባት፣ ያለ መደማመጥ፣ ያለ መከባበር፣ ያለ መፈቃቀር አልፎም አልጋችሁን እስከ መለየት ከደረሳችሁ እንግዲህ በየቀኑ ዲፕሬሽን፣ ስትረስ ልታሳልፉ ትችላላችሁ ማለት ነው። የስነ ልቦና አማካሪ ባዩ ጌታቸው። መልካም ቀን።